አደራ አላለሁ። ተባረኩልኝ። ጥያቄ ካላችሁ እየታየኝ አይደለም። ጥያቄዎች የሚታያችሁ ሰዎች ነገር ያቸው መልሳለሁ። ስንት ደቂቃ እንቆይ ከዚህ በኋላ? ጥያቄ እንኳን የለም። ብዙ ምስጋና ናቸው። በቃ ቅድም ነበር እንዳለው የለፊታችን ሁል ጊዜ እኛን ሊያገዘን አይገባም። ብዙ አበሻ ሀብታሞች አሜሪካን ሀገር አላችሁ። በአመት $5,000 እንኳ ብታወጡ አንደኛ ከታክስ ይቀንስላቸዋል። ፋይፋንሲ ስላለ ደረሰኝ እንሰጣለን። ለሚከፍል ሰው በሙሉ ደረሰኝ እንሰጣለን። ህጋዊ ተቋም ነው። በባንክ ነው የሚገባው። የዚህ ፋውንዴሽን ደረሰኝ አለ፣ ደረሰኝ እንሰጣቸዋለን። ከዛ ደረሰኝ ደግሞ መንግስት በሚያውቀው መልኩ ለህፃናቶቹ ሕክምና እናደርጋለን። ሪፖርት እንሰራለን በየአመቱ። ሜምበርሺፕ የሚሆኑት አባላቶች በተለይ አሜሪካን ሀገር ላይ 100 ሰው 200 ሰው ብናገኝ በየአመቱ የተሰበሰብን ማርች 21 የተሰበሰብን የኢትዮጵያ ልብ ህሙማን ህጻናት ቀን ብለን ሰይመውና ከእርት ወርት ሪፖርት እንሰጣለን ማለት ነው። ስለዚህ ለዚህ ፈጣሪ ያደን ኦርቶዶክስም የሙስሊምም ስለዚህ በጾም ሰዓት ደግሞ ሰዎች የሚረዱበት የሚደገፉበት ሰዓት ስለሆነ ሁላችንም ከምንችለው ከአቅማችን ጋር የተገናዘበ ነገር ህጻናቶቹ እናርቅ። ሪፖርት ማጠቃለያ ሪፖርት ስንተገኘ ስንት ህጻናት ማሳከም ያገኛችሁ የሚለውን ማርች 21 ማጠቃለያ ሪፖርታችን ላይ ሪፖርት እናደርጋለን። እግዚአብሔር ያክብራችሁ። ስላዳመጣችሁን ቅርጻችሁን ስታችሁ ከእኛ ጋር ስለተከታተላችሁ አሁን መድረኩን አዶንያስ እንለቃለን። ፈጣሪ ከእኛ ጋር ይሁን። 10 ቀን እዚህ ነን ያለነው። አንዳንዶቻችሁ ጋር መተን ሽሮ እንበላለን ወይ ሻይ እንጠጣለን። እናንተም እዚህ መታችሁ ተሳተፉ። ታንኪ ሶ ማች። ሰላም ደሩልኝ። ቻውን በላችሁ። ጋይስ ያሬዱ ታውቃላችሁ? ያሬዱ ወንድማችን ከድሮ ካናዳ እያሉ የሚገርም ጊፍት ትሰጣላችሁ። እዛ ቆይ እኔ ልጩ ወይስ ምን ላድርግ? እንደዚህ ያለው በቃ ኤኒዌይስ ቴንክ ዩ ሶ ማች ሁላችሁም። ተሙ ቴንክ ዩ ሶ ማች ጥያቄን ስለጠየቅ ቢካዝ ያንተ ጥያቄ የብዙ ሰዎች ልብ ቀይሯል። እውነት ለመናገር ለምን ጥያቄ ነበራቸው ውስጣቸው ላይ በጣም ብዙ ሰዎች ግልጽ አደረክላቸው ያ ጥያቄ። እኛም በደንብ አብራርተን ውስጣቸውን ኦሬዲ ያውቁታል። ስለዚህ ነገ እንገናኝ። ላይቭ ጆይን አደርጋለሁ ጋይስ። አው ቢ ዌይቲንግ ጠብቃችኋለሁ። ከ2 PM እስከ 6:30 PM ማለት ነው ኢስተርን ታይም። በትግርኛ ወጥቼ ነበር። ኢስተርን ታይም ማለት ነው። ላይቭ እገባለሁ። እኔ በጣም እርቦኛልም። ኦልራይት ደክሞኛል። ማገዝ ከፈለጋችሁ ነገር ማገዝ ሲያላችሁ ዲኤምቪ ታንክ ዩ ሚስተር ዲኤምቪ ታንክ ዩ ሚስተር ዲኤምቪ ዛሬ ያለው ዋሽንግተን ያለው ዲኤምቪ yes። ስለዚህ ልጅ እንግዲህ ያለው አላማውና ግዞ ስለዚህ ብዙዎች አላችሁ፣ ገንዘብ ያላችሁ፣ መርዳት የምትፈልጉ ልብ ያላችሁና ከነገ ጀምሮ ከ2 PM ጀምሮ ላይቭ ሴሽን ላይ ቨርቹዋሊ አሮናይ እንግዲህ መጣችሁ ተሰጥታችሁ አንድ ልጅ ፒክ እናደርግ በቀላሉ መጨረስ እናስብ። ስለዚህ ይሳካል። እንወዳችኋለን። ላቭ ዩ። ከአሁን በኋላ ጋይስ እንደነገርኳችሁ የልጆች ህይወት ነው። 25,000 ህጻናት አስቡት፣ ወረፋ ላይ ነው ያሉት 25,000 ህጻናት ማለት ነው። ችግሩ ምን እንደሆነ ታውቃላችሁ? ልክ እንደ አሜሪካና ኢራን ውጊያ ማለት ነው። ከኢትዮጵያ ሆነ ስትመለከተው ዋት እኔን አይነካኝም ብለህ ታስባለህ። ለምን እዛ ጋር ነው ያለው፣ ሚሳይሉ የሚፈነዳው እዛ ጋር ነው። አንተ ያለው ኢትዮጵያ ነውና ከዛ አይመለከተኝም ትላለህ። ኢቭን እኮ በቃ የዋ ሩሩ ልትሆን ትችላለህ። ግን ደግሞ ያን ያህል ገብተህ ሰርጸህ ስላላየኸው አይሰማም። እኛ ሰዎች ነን፣ ብዙ የሚያጨናንቁ ነገሮች አሉ፣ የቤት ኪራይ ምናምን እና እኔ እንደዚህ ተገድሼ ተጨንቄ አስቤ ወደዚህ ልመጣ የቻልኩት ቢካዝ አቶ ብርሃኑን እድሉ ስለሰጠሁት ነው። አስታውሳለሁ የኢትዮ ኢስታንቡል ሲደውሉልኝ የዛን ቀን የቤቲንግ ካምፓኒም ደውለውልኝ ነበረ። እነዚህ ቤቲንግ ካምፓኒ ብርን ከፍላለን ይሄን ያክል እና ቤቲንግ አስተዋውቅልን ብለው ጠየቁኝ። ኢትዮ ኢስታንቡል ደግሞ የጠየቁኝ ምንድነው እንከፍላለን እንትናን አይደለም ናና ሆስፒታላችን ጎብኝልን ብለው ጠየቁኝ። ከዛ ኢትዮ ኢስታንቡል ሆስፒታል መረጥኩኝና ከማናጀሬ ጋር አብረን ሄድ ነው። የዛኔ ነው አቶ ብርሃኑ እያሳየኝ ያለው ሆስፒታሉ ስለ 25,000 ህጻናት ሜንሽን ያደረገልኝ። እኔ ደግሞ የነገርኳችሁ ነገር ነው 25,000 ህጻናት ማገዝ እንደምፈልግ። እቺ ነገር ነች መጀመሪያ
ያተሳሰረችን ማለት ነው። ኦልራይት ሌሎች ነገሮች